ሰላም ሰላም ውድ ቤተሰቦቼ እንኳን ደህና መጣችሁ አላችሁ ሰላም ናችሁ ደህና ናችሁ እንዴት ናችሁ አለን ይመስገን። የዛሬው ርዕሴ እነዚህ 5 ቅድመ ጥንቃቄዎችን ካደረጋችሁ ሰዓትና ሰብስክራይብ ከሞላችሁ በኋላ ዩቲዩብ በቀላሉ ይቀበላችኋል ወይም ሞኒ ማውጣት ትችላላችሁ ማለት ነው። እነዚህን 5 ወሳኝ ነጥቦች አሁን የምነግራችሁ 5 ወሳኝ ነጥቦች ካላሟላችሁ ግን እናንተ ሰዓታችሁ ብትሞሉም እንኳን ምንም እንኳን ሰዓታችሁ ቢሞላ ሰብስክራይባችሁ 2000 3000 4000 ቢገባ እንኳን ያው ከጊዜ ወደ ጊዜ ዝም ብሎ ዩቲዩብ ያቆያችኋል ማለት ነው። እና እንደዚህ መሰል ጠቃሚ ነጥቦች ሀሳቦች ስለሚለቀቁ ቻናሌን ላይክ ሰብስክራይብ ማድረግ እንዳትረሱ እና እንኳን ደህና መጣችሁ እያልኩኝ ወደ ነጥብ ገባሁ። አንደኛና ዋነኛው ነጥብ በተለይ አምስተኛው ነጥብ ወሳኝ ነው። አንደኛና ዋነኛው ነጥብ ቪዲዮአችን ቫይራል እንዲወጣ የሚረዳን አንደኛና ዋነኛው ነጥባችን ቪዲዮአችን ከሰራነው በኋላ ለምሳሌ እኔ ዛሬ ቪዲዮ ሰራሁላችሁ ለእናንተ ይህንን ቪዲዮ ሰርቼው ዛሬ ከምሽቱ 1 ሰዓት ከሰራሁት ነገ ከምሽቱ 1 ሰዓት ድረስ ፕራይቬሲ ወይም አንድ ሊስት ውስጥ ነው ማቆየት ያለብኝ። ፐብሊሽድ ማድረግ የለብኝም። ምንድነው ልዩነቱ ካላችሁኝ ፐብሊሽድ ማድረግ ምንድነው ማተም ማለት ነው። ዩቲዩብ ከዛ በኋላ ያንቺን ወይም ያንተን ቪዲዮ የኛን ቪዲዮ ለማመርመር ይቸገራል። ግን ዛሬ ፕራይቬሲ ውስጥ ወይም አንድ ሊስት ውስጥ ካሳደርኩት እስከ ነገ በ24 ሰዓት ውስጥ ነገ ከምሽቱ 2 ሰዓት ድረስ በ24 ሰዓት ውስጥ ይሄን ቪዲዮ ለማድረስ እንዳለበት ቪዲዮ ቫይራል በሚወጣ ጊዜ ለማን ማድረስ እንዳለበት ዩቲዩብ ስራውን አጠናቆ ይሰራል ማለት ነው። ስለዚህ የመጀመሪያና ዋነኛው ነጥብ ምንድነው 24 ሰዓት እስኪሞላ ድረስ ቪዲዮ ከሰራነው በኋላ 24 ሰዓት እስኪሞላው ድረስ ፕራይቬሲ ወይም አንድ ሊስት ውስጥ ማቆየት ልክ 24 ሰዓት እንደሞላው ፐብሊሽድ ማድረግ ማለት ነው። ወደ ሁለተኛው ነጥባችን ስንሄድ ቪዲዮአችንን ሰራነው ፐብሊሽድ አደረግን ለቀቅነው ከለቀቅነው በኋላ የኛን ቪዲዮ ሰዎቹ ሲመለከቱት ብዙ ጊዜ ኮሜንታችን ይታያል። ብዙ ኮሜንት ያልና ብዙ ላይክ ያለው ከሆነ ብዙ ሰው የሚመለከተው ተወዳጅ ቪዲዮ ነው ማለት ነው ብለው ብዙ ሰዎች ያዩላችኋል። ነገር ግን እንዳጋጣሚ ሆኖ ላይካችሁና ኮሜንታችሁ አናሳ ከሆነ በቀላሉ የእናንተን ቪዲዮ ሊያሳልፈው ይችላል ማለት ነው ያ ተመልካች። እና ምንድነው ማድረግ ያለብህ ወይም ማድረግ ያለብሽ ላይክህን ሃይድ ማድረግ ማለት ነው። ላይክህን መደበቅ እንዳይታይ ማድረግ ማለት ነው። ይሄ ሁለተኛው መንገድ ነው። ምንድነው ቪዲዮ ቫይራል ከወጣ በኋላ በብዙ ሰዎች ዘንድ እንዲታይ ይሄ ሁለተኛው ነጥብ ነው ማለት ነው። ወደ ሶስተኛው ነጥብ ስናልፍ አሪፍ የሚባል ኮሜንት ፒን ማድረግ። ለምሳሌ ቪዲዮ ተሰራ ተለቀቀ ዩቲዩብ ቫይራል ሲያወጣ ምንድነው የሚያየው የመጀመሪያ ኮሜንት ነው የሚያየው። ያንን የመጀመሪያ ኮሜንት እናንተ መቼም ያው ሁለተኛ አካውንት ሊኖራችሁ ይችላል። ሁለተኛ ዩቲዩብ ቻናል ሊኖራችሁ ይችላል። በሁለተኛው ቻናል ሊሆን ይችላል ወይም በጓደኛችሁ ሊሆን ይችላል። ቢያንስ ኮሜንቱ በደንብ ደመቅ ባለ ጽሁፍ መጻፍ አለበት። አሪፍ ነው በርታ እና አሪፍ ትምህርት አግኝተንበታል። እጅግ ጥሩ ሀሳብ ነበር አሪፍ ትምህርት ነበረ እና በዚህ በርታለን በዚህ ቀጥል የሚል እንደዚህ አይነት አበረታች የሆነ የመጀመሪያ አሪፍ ሜሴጅ ይጻፍና ያንን ሜሴጅ ምን ይደረጋል ፒን ይደረጋል ማለት ነው። ለምን ዩቲዩብ በኋላ የኛን ቪዲዮ ሲያይ የመጀመሪያ ኮሜንት ስለሚያይ በቀላሉ ቫይራል ልንወጣ እንችላለን ማለት ነው። ወደ ሶስተኛው ነጥብ ስናልፍ ላይክ ሃይድ ማድረግ ብለናል። ሶስተኛ ደግሞ ኮሜንት ፒን ማድረግ ብለናል። ወደ አራተኛው ነጥባችን ስናልፍ ደግሞ ቫይራል ቶፒክ የሆነ ቫይራል መምረጥ ምንድነው? ለምሳሌ ብዙ ሰው ሰርች ሊያደርገው የሚችል ርዕስ ምንድነው? ርዕስ መረጣ ላይ ያንን ቪዲዮ ስንሰራው ርዕሱ እና ቪዲዮ ከሰራነው በኋላ ታይትል ስናስገባለት ትክክለኛ ሰዎች ሰርች ሊያደርጉት የሚችል በጊዜው አስፈላጊ የሆነን ርዕስ መምረጥ መቻል አለብን። ይሄ
ወሳኝና ወሳኝ የሆነው ነጥብ ነው። ይሄ ደግሞ ከኤአይ ቻርጅ ፒቲን በመጠቀም ማግኘት ትችላላችሁ። በአሁን ጊዜ ሰርች እየተደረገ ያለውን ምንድነው በአሁን ጊዜ በጣም ሰርች እየተደረገ ያለው የሚለውን ነገር ክሮም ውስጥ ትገቡና ኤአይ ቻርጅ ፒትን በመጠቀም ማግኘት ትችላላችሁ ማለት ነው። አምስተኛው እና የመጨረሻና ወሳኙ ነጥብ ጋር ስንሄድ ምንድነው ኮንሲስተንሲን እንመለከታለን። ኮንሲስተንሲ ምንድነው ከተባለ ሰው ምን አንዳንድ ሰዎች ያው ሲረዱት ድግግሞሽ ይመስላቸውና በየቀኑ ቪዲዮ የመልቀቅ ባህል ይታያል። ይህ አይደለም ኮንሲስተንሲ ማለት። ኮንሲስተንሲ ማለት ምንድነው? ለምሳሌ እኔ ቪዲዮ በሳምንት ሰኞ ቀን መለቀቅ ከሆነ በሳምንት ሰኞ ቀን ምሽት 2 ሰዓት መለቀቅ ከሆነ ሁሌ በሳምንት ሰኞ ምሽት 2 ሰዓት መልቀቅ መቻል አለብኝ። ኮንስታንት የሆነ ታይም ተመሳሳይ የሆነ ሰዓት መጠቀም መቻል አለብኝ። እና ኮንሲስተንሲ ማለት ይህንን ነው የሚያስተምረን እንጂ በሳምንት 2 ቪዲዮ ሊሆን ይችላል የምንለቀው 3 ቪዲዮ ሊሆን ይችላል። ያው በሳምንት እስከ 3 ቪዲዮ ቢለቀቅ ተመራጭ ነው ተብሎ ይታሰባል። ነገር ግን አንድ የምትለቁ ከሆነ ግን ሰዓታችሁን ጠብቃችሁ ደቂቃችሁን ጠብቃችሁ እና ያለውን ነገር እንድትለቁ እያልኩኝ ለእናንተ እንደዚህ አይነት ጠቃሚ የሆኑ ትምህርቶችን በሚቀጥለው ፓርት ይዤ እመጣለሁ። እናንተም ላይክ ሰብስክራይብ በማድረግ አበረታቱኝ። ለጓደኞቻችሁ እንደዚህ አይነት ነገር እንዲደርስ ሼር በማድረግ አድርሱ።